ሜቢ ከሲዎቹን ሊሆን ይችላል የሚሰሙት አላቅም የእንትን ደህንነት ምናምን አማካሪ የእንግሊዝ ምናምን እንደዚህ የጂኦፖለቲካል ጂኦስትራቴጂ ምናምን አባል የምናምን ማህበር የምናምን ማህበሮች ደግሞ አሏቸው አይደል የነሱ ማህበር አባላት እነሱን እንደ አማካሪ ስለሚሰሙ ሊሆን ይችላል አይ ችግር የለው እያደጋችሁ ነው እንዴ እየሆናችሁ ነው አንዳንድ ቦታ ላይ እርግጥ ነው ችግር አለ ትግራይ ላይ ችግር አለ ቤኒሻንጉል ያቀሉባቸዋል ሊሆን በኋላ መልሰው ሊጠይቋቸው በእንደዚሁ አይነት ነገር መጀመሪያ የሚያሳስተው እኮ ነው በኋላ ማኑ አስነክቶ መልሰው እንደገና አንተኑኑ ይፈርድብካል ማለት ነው ይሄንን ነገር መሪዎቻችን ሁሉ ጊዜ እንደ ሸንኮራ እየተመጠጡ እንደሚጣሉ ለምን እንደማያስተውሉ አላውቅም የሆነ ነገር አንዱን አካላት ቃልኝ ይባላል ከዛ በኋላ ያጠቃል ከዛ በኋላ እሱ ይጣላል በሰላም እንኳን አይወርድም መጠቀሚያ ይሆናል ይጣላል መጠቀሚያ ይሆናል ይጣላል ይሄንን ሰርክል ማስተዋል ለምን ተሳናቸው ለምንድን ነው የሚሸወዱት ሁሉ ጊዜ ተደጋግሞ ለምንድን ነው የሚሸወዱት ሁሉ ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል እኔ እኮ አይደለም ሌላው ነው የሚጣላው ትምህርት ቤት ውስጥ እንዴት ነው አንድ ክፍል ውስጥ ተማሪዎች ሲረብሹ መጀመሪያ መምህራን ወይም ሌሎች ሲመጡ ምንድነው የሚሉት በቁጣ አለቃ ማን ነው አይደለም የሚባለው የዚህ ክፍል አለቃው ማን ነው 40 ተማሪ ሊሆን ይችላል ያለው እዛ ውስጥ 40 ተማሪ በረበሸው አለቃው ማን ነው ይጠየቃል አይቀርለትም ታቅሜ በላይ ሆኖብኝ ነው ሊልሽ እና ታዲያ ለምን ለሰው አልነገር ለምን ሪፖርት አላረክም ለዩኒት ሊደሩ ለዳይሬክተሩ ወይንም ለክፍሉ ስምጣሪ ወዘተ ለምን ሪፖርት አላረክም በጊዜ ለምን ሄልፕ አልጠየቅም ለምን አልተናገርክም ይባ አይቀርለትም ከሱ ራስ የሚወርድ የለም አይደል እኔ አይደለሁም እነሱ ናቸው የሚባል ነገር የለም ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል ስልጣን ላይ መውጣት ከፍታ አይደለም ሹመት ከፍታ አይደለም ሹመት ሺህ ሞት ነው የሚባለው አይደል ሺህ ሞት ከባድ ኃላፊነት እዚህ ጋር መሸከም ማለት ነው ብዙ ነገር ሪስፖንሲቢሊቲ ግን ይሄ ነገር ሳይሆን እንግዲህ አሁን እየታየ ያለው እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው እኔ በጣም ይገርመኛል እጅግ በጣም የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ካንቲባ ምናምን ማለት አይደል እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል ምክንያቱም ጥያቄው አይቀርም ይመጣል ጠያቂ ተገኝቶ ነው ለመክሰስ እኮ አንደኛ ሰይጣን የሆነ አንድ ሰው ያስነሳል እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጠያቂ ማለት ነው ማጥቃት ለፈለገ አንድ የሚፈርድ ደንበኛ ቅጣት የሚያመጣ ያስነሳል እና እኔ ብዙ ጊዜ ተስፋ ማረገው በትምህርት ነው በትምህርት ይለወጣል ግን